እጅግ በጣም ያሳዝናል። ይህ ከላይ የምትመለከቱት ቪዲዮ ቤተክርስቲያን እየተሰደደች ነው። የአርሲ ቤተክርስቲያን እየተሰደደች ነው። የኢትዮጵያ ቤተክርስቲያን እየተሰደደች ነው። የዓለማችን ቤተክርስቲያን እየተሰደደ ነው። እግዚአብሔር እየተሰደደ ነው። ጎበዝ፣ ይህንን ቪዲዮ አይተህ ካልደነገጥክ፣ ይህንን ቪዲዮ አይተህ ሐዘን ካልተሰማ፣ ይህንን ቪዲዮ አይተህ ሼር ካላደረግ፣ ላይክ ካላደረግ፣ ድምጽ ካልሆንክ እግዚአብሔርን አንተ ሰው አይደለም። በየትኛው መስፈርት ሰው ልበልህ? በአሁን ሰዓት ክርስቲያን ሆነ ኦርቶዶክስ ሆነ ማተብ አስረ ይህንን ቪዲዮ ሼር ካላደረግ፣ ይህንን ቪዲዮ ላይክ ካላደረግ አንተ በየትኛው መስፈርት ነው እኔ ኦርቶዶክስ ነህ የምልህ? በአሁን ሰዓት አንዳንድ ሙስሊሞችም ድምጽ እየሆነ ነው። ምክንያቱም ይህ ነገር በአርሲ ብቻ አይደለም፣ በመላው ኢትዮጵያ እየተከሰተ ያለ ነገር ነው። ነገ ደግሞ ወደ ሌላ የሃይማኖት ተቋማት ሊሸጋገር ነው። በቃ ሰው በሀገሩ መኖር አይችልም? ቤተክርስቲያን በሀገሯ መኖር አትችልም? አረ እንዴት ነው እግዚአብሔር! አሁን ብዙ ፎሎወር ይዛችሁ የምትንቀሳቀሱ ሰዎች ከዚህ በላይ የአስፈላጊ የሆነ ድምጽ የሚያስፈልግ ነገር ኑሮ ነው እናንተ ዝም ብላችሁ